አንዴ ብዙ ቢዝነስ ሲከፈት እንዴት ነው ከአንዱ ወደ አንዱ ሐሳቡ የሚመጣው ወይስ ተያያዥነቱ ነው እንዲ ሌላ ቢዝነስ እንዲጀምሩ ያደርጋት? ምንድነው አዲስ ከተማ ነበር የምኖረው እና አዲስ ከተማ ላይ ብዙ የቤት ችግር ነበር። 6-7 ጎረምሶች ሰሌን አንጥፈው ይተኛሉ። አንድ ክፍል ተከራይተው ማለት ነው። አንድ ክፍል ተከራይተው ሰሌን አንጥፈው ነው የሚተኙት። የቤት ችግር ያለው እና እንትን የቤት ችግር እኮ ቤት እኮ ቢሰራ ያዋጣል፣ ገዢም አይጠፋም። ምንድነው በዚያ ጊዜ ሐሳቤ እኔ እነዛ የሚቸገሩ ሁሉ ቤት የሚገዙ መስሎኝ ነው። እነሱ እንደሱ አይነት ግን አይደሉም። ግን ሐሳቡን በቃ ችግር ሳይ ለምን ይሄን ነገር አልፈታም ብዬ ወደዛ ገባው። ሪልስቴቱ ላይ በደንብ ጠንክሬ ሰራው። የመጀመሪያ ምን ነበር የሪልስቴቱ ስራ? ያው ቤት እየሰሩ መሸጥ ነው። የመጀመሪያው ፕሮጀክት ወለቴ ላይ ነው። የመጀመሪያው ወለቴ ላይ ነው። ወለቴ ላይ ሰርተን ብዙ ቤቶች ሽጠናል። አሁንም እየሰራን ነው። ፕሮጀክቱ ኦልሞስት አሁን እየተጠናቀቀ ነው። ወደ 90% ሄዷል። ከ10% በላይ ቀረንም። እሱን እናጠናቅቃለን። እየሰራን ነው። ሌላ ደግሞ እዚህ ጎተራ ላይ ነው። ጎተራ ላይ አሁን ትልቅ ስራ አለን። 500 ቤቶች የመኖሪያ ቤትና 400 የንግድ ሱቆች። ያው ጎተራ በመርካቶ የሚል ቻይናዎች የጀመሩት አለ ከኛ ፊት ለፊት። ዳቦ የነጠቁኝ አይነት መርካቶ የኔ ነበር። ስለዚህ አሁን ምንድነው አይ መርካቶ ላይ እኛም አለን እዚህ ለማለት እኛም ሱቆቹን እነዚህን 400 ሱቆች በቶሎ በቅርቡ ግንባታው ይጀመራል። ገንብተን ቤቶቹንም ሱቆቹንም ገንብተን እንደው መርካቶን ልክ እነሱ ባሰቡት መንገድ እናመጣለን ብዬ ተስፋ አደርጋለሁ። መርካቶን የሚመስል ገበያ ጎተራ እናመጣለን ብዬ ተስፋ አደርጋለሁ። አንድ የምትሰራቸው ቢዝነሶች በእኛ ሪሰርች አንዱ እንዳየነው ጥናት አድርጋችሁ ነው የምትሰራቸው። ለምሳሌ የብረት ማቅለጫውንም የውሃውንም እና ምን አይነት መንገድ ነው የምትከተለው? አዳዲስ ቢዝነስ መንገዶች ስትሄድ ብዙ ገንዘብ ይጠይቃል፣ ብዙ ቲም ይጠይቃል። ያንን አዳዲስ ፕሮጀክቶች የምትሄድበት መንገድ ከፋይናንስም ከቲም ከማቋቋም አንፃር አንዱን ምሳሌ አንስተህ ብትነግረን ደስ ይላል። እንግዲህ ምንድነው እያንዳንዱ ድርጅት ለምሳሌ ሚስማር ፋብሪካ የራሱ ስራ አስኪያጅ የራሱ አስተዳደር አለው። ሪል ስቴቱ የራሱ ስራ አስኪያጅ የራሱ አስተዳደር አለው። ፕሮጀክት ደግሞ የፕሮጀክቶችን ደግሞ የሚከታተል የፕሮጀክት ዴስክ አለ በራሱ የሚመራ። እነዛን ሰብስቦ ኮርፖሬት ደግሞ አለ። ኮርፖሬት ኦፊሱ ላይ ያሉ ሰዎች አሉ። እነሱ አቅጣጫ ይሰጣሉ። እኔ ነገር እነሱ የሚመጣውን ነገር ይፈታሉ። አሰራራችን ሞደርን ነው፣ ዘመናዊ ነው። ያ በአግባቡ እንግዲህ እየተከታተልን እንሰራለን። በዛ አይነት ነው የአስተዳደር ስርዓቱ። በደንብ በስራው ልምድ ያላቸው ሰዎች አሉና እንሰራለን። ደስ ነው እንሰራ። እነሱ ነው እንዲያጠኑ የምታደርገው የምታያቸው እድሎች። አሁን ወደ ብረቱ ለመናገርበት አሰብኩ ቢላ እሱ ጥናቱን ያጠኑት የውጭ ሰዎች ናቸው። እኛ ቲኦአር ነው እንጂ የምንሰጣቸው እነሱ የውጭ ሰዎች ናቸው። ባለሙያዎች አጥናትንተው ሰጥተውናል። ኦሬዲ ጥናቱ ከተጠናቀቀ ቆይቷል። በመብራት ምክንያት እንጂ ከ5 ዓመት በፊት ነበር የሚሰራው። ያኔ ኤሌክትሪክ ስላልነበረ ትልቅ ኤሌክትሪክ ኃይል ይፈልግ ስለነበረ ምንም ምርጫ አልነበረንም። በዛ ቆዩ የሚል ደብዳቤ ሰጡን። በቃ ምርጫ ስላልነበረን ቆየን እና አሁን ተስፋ እናደርጋለን። አሁን መንግስት እንደውም በቅርቡም ክቡር ጠቅላይ ሚኒስትሩ ለፋብሪካዎች የተለየ ድጋፍ እናደርጋለንም ስላሉ አጋጣሚው ትልቅ እድል ይፈጥርልን ስለሆነ በዚህ አጋጣሚ ቶሎ ወደ ስራ እንገባለን ብዬ አስባለሁ። ግንባታው ስለተጠናቀቀ ቀጥታ ወደ ስራ ነው ማሽነሪ ገዝቶ እንደሱ እናደርጋለን ብለን ተስፋ እናደርጋለን። የኤሌክትሪኩ እንደውም የኤሌክትሪክ ክፍያው ራሱ ተጠናቆ ኤሌክትሪኩ ተከፍሏል አይደለ? አዎ ኤሌክትሪክ ሁሉ ከተከፈለ ቆየ 3 ዓመት 4 ዓመት አለፈ እና ተወሰኑ የተጓደሉ ነገሮች አሟልቶ ወደ ስራ መግባት። የውሃ ማጣሪያም አለን። እዛ አካባቢ ውሃ ማጣሪያም አለን። እሱም እንግዲህ ተስፋ እናደርጋለን። እስቲ እሱንም እንሞክራለን። ኢንዱስትሪው ላይ እንግዲህ ድርጅቶች አዋጪ አይደለም ይላሉ። ብዙ ወጥተው ይገባሉ። ባለፈው 5-6 ዓመታት ምንድነው ምንድነው የውሃው ችግር ሳይሆን ፔት ቦትሉ ነው። ይሄ ላስቲኩ ነው። ላስቲኩ በዓለም ገበያ በጣም እየተወደደ፣ እኛ ሀገር ደግሞ ያው በርካሽ መጠጣት ለምደናል። አሁን ውድ ክፈሉ ሲለሰው ደግሞ የለንም ተው ብሎ ሄዶ ቧንቧ ጋር ከፍቶ ይጠጣል እና ያም ጫና ስላለ አሁን በጦርነቱም እንትኑ የጥሬ ሀብቱም እጥረት አለ በጣም። አሁን ራሱ የውሃ
እነዚህ አሁን የታሽጎ የሚሸጡ ውሃዎች እጥረት ያለ ይመስለኛል። አሁን ያው ጥሬቃ ፔት ቦትሏ ያው የነዳጅ ውጤት ስለሆነ ማለት ነው። ከሚድል ኢስት ስለሚመጣ ይመስለኛል። እውነት ነው። የነዳጅ ውጤት ስለሆነ ያው እሱ ጫና ማድረጉ አይቀርም። ግን አይሆፕ አሁን ደግሞ ጥሩ ነው፣ ስምምነት እየሄዱ ስለሆነ አሁን ከተስማሙ ምንም ዓለም ወደ ነበረችበት ከመጣች እኛም እንተጋለን፣ እሷንም ለመቋቋም እንጥራለን። ምንም ወደኋላ አንልም፣ ለስራ እንጥራለን። የተለያዩ ሴክተር ላይ ነው ያሉትና እንዴት ነው ጊዜውን እና አቴንሽኑን ወደ እነዚህ የተለያዩ ሴክተሮች የሚያደርጉት ኦር ማኔጅ የሚያደርጉት ራሱ? ያው እንግዲህ በተቻለ መጠን ተጠሪዎች አሉት የፕሮጀክቱ። እንዳልኩ አሁን ሐዋሳ ላይ ሪዞርት እየሰራን ነው፣ ሪዞርት ሆቴል። እሱም ወደ 75% ሄደዋል፣ 25% እንዲቀረው ነው እና እሱም በቅርቡ እናጠናቀቃለን ብለን ተስፋ እናደርጋለን። በተቻለ መጠን እንግዲህ ቡኢ አካባቢም እንዲሁ የሪዞርት ስራ የጀመርነው አለ። እሱ እንኳን ገና ጅምር ነው፣ ግንባታው ተጀምሯል። በተቻለ በሆቴሉም ዘርፍ ለመሄድ ሀሳብ አለ። ግን ለእያንዳንዱ ያው ተጠሪ ስላለው ያ ተጠሪ ያው የግድ ያ የተመደበበት ስራ ላይ ይሰራል ማለት ነው። እሱ ላይ ምንድነው ሁሉም በትጋት ነው የሚሰራው። ለስራ የተመደቡት ሰዎች ተክተው ነው የሚሰሩት። ግድ ነው፣ ሪፖርት ይፈለጋል። ያው አቅጣጫ ከኮርፖሬት ቢሮ አቅጣጫ ይወርዳል። በዛ መሰረት ቼክ ኤንድ ባላንስ ይደረጋል በደንብ እና ሁሉም ይተጋል ለስራው። እርሶስ ምንድነው ሮሎት በደንብ አሁን ያሉት ሞር አቅጣጫ መስጠት? ያው እንግዲህ እኔ ያው በስራ ልምዴ ነው ትንሽ ባላገር ስለሆንኩ፣ ባላገር ደፋር ነው እንደምታውቁት። እንግዲህ በድፍረት ሰዎቹ ከኔ በላይ በጣም ብዙ የተማሩ ናቸው፣ አቅም ያላቸው ናቸው። ግን ማኔጂንግ ዳይሬክተሩ እኔ ነኝ። እኔ በተቻለ መጠን እንግዲህ ከልምድ ባገኘሁት ከንባብ ከተለያዩ ነገሮች ካገኘሁት አንፃር ያው ትኩረት ሰጥቼ ስራዬን እከታተላለሁ። እነሱም ደግሞ ከነሱም እየተማርኩ እያስተማሩኝ ያስተምሩኛል፣ እኔም እማራለሁ። ስራዬን በትጋት አከናውናለሁ። ሁለት ልጆችም ካንተ ጋር ይሰራሉ። ቀደም የነገርከኝ የአሰራር ሁኔታችን ትንሽ ለየት ያለ ነው። እንዴት አድርገህ ነው ያስተማርካቸውና ያሰራሃቸው ያለው? እንግዲህ ምንድነው አንደኛው ልጄ እሱ አሁን ይሰራል። እሱ የሚሰራው አማካሪ ነው፣ የኔ አማካሪ ነው። ማርኬቲንግ ልዩ አማካሪ ነው። እኔ የዚህ ማኔጂንግ ዳይሬክተሩ ልዩ አማካሪ ነው። አማካሪ ሆኖ እየሰራ ነው። እሱ ሎንደን ነው የተማረው፣ ግራጁዌት አድርጎ የመጣው እዛ ነው። በጣም በትኩረት ይሰራል፣ ጎበዝ ነው። አንደኛው እንኳን የአሜሪካ ልምዱ አስቸግሯል። እዛው በርገር ምናምን ይመስለኛል መጣለው ይላል። እንግዲህ ያው እየታገልን ነው እንዲመጣ። ስራ እየሰራ ነው። ማርኬቲንግ ላይ የምትሰራ ሴት ልጅ አለችኝ፣ እሷ ያው ትሰራለች። ሌላዋ የመጨረሻ ልጄ ዘንድሮ 12ኛ ክፍል ተፈታኝ ነች። እሷ ገና እንግዲህ ከዚህ በኋላ ዩኒቨርሲቲ ገብታ ወጥታ ነው ወደ ስራ የምትመጣው። ለምንድነው አማካሪ ያረከው? ሌላ ፖዚሽን መስጠት ትችል ነበር? ለምንድነው ልምድ አሁን 5 ዓመት ሆነው። ከዚህ በኋላ 1-2 ዓመት ከጨመረ ራሱ ስልጣን ተሰጥቶት በስልጣኑ ይሰራል ማለት ነው። አሁን ግን ምንድነው አማካሪ ጥቅምም አለው ጉዳትም አለው። ጉዳቱ ምንድነው ያላችሁኝ እንደሆነ አማክረኝ ካላሉ ሰው የቁጭ ብሎ ነው የሚውለው። አማክረኝ ካልኩት ነው የሚያማክረኝ። ማለትም ደብዳቤ ለሱ መርጬለት ወይ በቃልም ቢሆን በምንም ቢሆን አማክረኝ፣ አማካሪው ሰውዬ አማክረኝ ካላለው በስተቀር አማክረው ቁጭ ብሎ ጋዜጣ ሲያነብ ብሎ ወደ ቤቱ ይሄዳል። ሌላው ደግሞ ጥቅሙ ይሄ ጉዳቱ ሲሆን፣ ጥቅሙ ደግሞ አማካሪ ወደ ዲሬክተሩ የሚመጡ ማናቸውም ደብዳቤዎች ላይ እንዲያየው ሐሳብ ሰጥበት እያልከ ሰጣው ሁሉ ዲሬክተሩ የሚያየው በሙሉ ያያል ማለት ነው እና ሐሳብ ይሰጣል። ሌሎች ኃላፊዎች የመሩትን ያያል። ከዛ እየተማረ ይሄዳል ማለት ነው እና በሂደት እንግዲህ እኔንም ይተካል ብዬ ነው ማስበው። አሁንም ጥሩ አርጎ አቅሙን ዳግም ነው የሚባለው እና አቅሙን በደንብ እየተጠቀመ እያደገ ያለ ጎበዝ ልጅ ነው። ያው ደግሞ እንግሊዞቹ በደንብ ነው ያስተማሩት እና እዚህም ደግሞ ጥሩ ተምሯል። አይ ሆፕ እንግዲህ ለወደፊት በእርግጥ አሁን እንደምታዩኝ ከ40 አይበልጥም እድሜ። ገና ነህ፣ ብዙ ነገር ትሰራለህ። 41 42 እንደዚህ እኔም
እኔ ማምነው ሰው መጀመሪያ ቢሰራ የሚል እምነት አለኝ ከማማከሩ በፊት ማለት ነው። ማለቴ ማማከር የሚችለው ስራው ላይ ገብቶ በደንብ መስራት ሲችል ነው ብዬ አስባለሁና አክቹሊ ቢገባና አንድ ዲቪዥን ይዞ ቢሰራ የሚል እምነት አለ። የኔ እንትን ነው ይሄ የኔ ልምድ ነው። እኔም ስሰራ መጀመሪያ አንድ ዲቪዥን ይዤ ነው የሰራሁት። አንድ ዲቪዥን ስትይዝ የተለያየ ክፍሎችን ታያለ፣ የተለያየ ነገር ታያለ። ከላይ ሆነ ከጎን ስታማክር ግን ያለ ፐርስፔክቲቭ ከአባተ ጋር ብቻ ይሆናል ማለት ነው። ከታች ወዳለው ሙሉ የድርጅቱ እንትን አይኖርህም። እንደዛም ሆኖ አንድ ክፍል መርተህም ወደ ላይ ስትመጣ ስቲል ባልመራው ክፍል ላይ ሙሉ እይታ ላይኖር ይችላል አንዳንዴ። ግን ከላይ ሲሆን የላይ ብዙ ሊታይ ይችላል፣ ግን ወደ ውስጥ ለማየት ያስቸግር ይችላል ብዬ አስባለሁ። ልክ ነህ። አንተ ሐሳብም የሚደገፍ ነው፣ የሚነቀፍ አይደለም። ግን ምንድነው ዳይሬክተሩ ረዳት ሲሆን ዳይሬክተሩ ሳይረግጥ የሚሰራ ስራ የለም። ወረቀት በሙሉ ግዴታ ማኔጂንግ ዳይሬክተሩ ነው ውሳኔ የሚሰጠው ነው የሚያይበት። ሁሉ ከየዘርፉ ይመጣል። የሚመጣው ሁሉንም ዘርፍ ነው የሚያየው። ለምሳሌ አንድ ቦታ ማኔጀር ብታረጋው የዛችሁ ማኔጀር ሆኖ ነው የሚቀረው። ግን እዚህ ጋር አሁን የዳይሬክተሩ ሁሉንም ወደሱ ነው ወረቀቱ የሚመራው። አስተያየት ስጥ ሁሉን ያያል እሱ። ከማርብል የሚመጣውን ያያል፣ ከሚስማር የሚመጣውን ያያል፣ ከፕሮጀክት የሚመጣውን ያያል፣ ከሸክላ የሚመጣውን ያያል፣ ከንግድ የሚመጣውን ያያል። ሁሉንም ያያል። ሁሉንም ያውቃቸዋል። በቃ አሁን እኮ ያውቃል። በነገራችን ላይ አሁን እኔ ከሌለውም እኮ እኔ ጋር የመጣ ወረቀት አስቸኳይ ከሆነ እሱ ውሳኔ ይሰጣል። ራሱ ይወስናል። እኔ የለሁም አይደል ወይ በስልክ ያማከረኛው ለሳ ያማከርም ይወስነዋል። ለምን ኦሬዲ ልምድ አግኝተዋል። ሁሉንም አንድ ዘርፍ ላይ ከሆነ ለምሳሌ ማርብል ላይ ስራ አስኪያጅ አረከው በቃ ዞም ማርብል ሆኖ ነው የሚቀረው። ስለ ሚስማሩ አያውቅም፣ ስለ ሸክላው አያውቅም፣ ስለ ሪል ስቴቱ አያውቅም፣ ስለ ውሃው ስለ ፕሮጀክቱ አያውቅም። ግን አሁን ሁሉንም እንዲያውቅ ነው። በጣም ቴክኒካል ነው። አየህ አሁን ሁሉም ነገር እሱ ሳይረግጥ እኔ ሲመጣ ሁሉም የስራ ኃላፊዎች ወደ እኔ ይልካሉ ወረቀት። ልክ ሲላክ በዚህ ላይ አንተ ማስተያየት ስጥ። እነሱ የሰጡን ብትጃር ከነሱም ገልብጦ ያመጣልሃል አስተያየቱ። ይሄ የተባለውም አይ በዚህ አቅጣጫ ቢሆን ይሻላል ብሎ ከመጣው በተሻለ አንዳንዴ ሐሳብ ያቀርብልሃል። እና እኔ ሁሉንም እንዲያውቀው ሆን ብዬ ነው ይሄን ያደረኩት። ያንተም ሐሳብ የሚነቀፍ ሳይሆን ግን ይሄ ደግሞ የበለጠ ነው። እሱማ በደንብ ይራዳ። ዋናው ጉዳቱ እኔ አኩርፌ ወረቀት ያላኩለት ቀን ነው። ያው የተወሰነ ቀን ደግሞ አይጠፋም እንደዳይሬክት እሱ ካለ ይጎዳል። ቁጭ ብሎ ይላል በቃ ካኮረፈ ብቻ ሳይሆን እኔ ማማከርን ምፈራው እዚህ አማካሪ ሲባል አንድ ሰው ሐሳብ ነው የሚሰጠው። ሐሳቡ ወርዶ ተበላሸ፣ ሰራ አልሰራ እታች ሲወርድ ምን አይነት ቅድም ያልኩትም ለዛ ነው። አሁን ለምሳሌ እሱ 5 ዓመት ካለው 2 ዓመት ተኩል አክቹዋል ኦፕሬሽን ላይ መስራት 2 ዓመት ተኩል አንተን ቢያማክርም ሞር ትልቁ ፒክቸር ይኖረዋል። ወደ ታችም ወደ ጎንም ሰፊው ፒክቸር ይኖረዋል ብያስ ለዛ ነው የተወሰነ ዲቤት ያደርጉት። አይ ጥሩ ነው ሐሳብ በጣም ጥሩ ነው፣ መጥፎ አይደለም። ጥሩ ነው። አሁን ያልከውም እኮ ጥሩ ነው። ለምን መሰለ አሁን ራሱ ለምሳሌ እኔ አሁን ከዚህ በኋላ 1 ዓመት ተኩል 2 ዓመት ይጨምር እያልኩ ነበር። አሁን ጥሩ ሐሳብ ነው የሰጠኝ። ዋይ ኖት አሁን እንዳልከው ለምን ይበቃዋል 5 ዓመት በቃ ልክ ነህ። ጥሩ ሐሳብ ነው። በጣም የሚደነቅ ሐሳብ ነው። ብቻ ለዚህ ኮንሰልት እንዳትጠይቅ ገንዘብ ነው። እኔ አሁን ዲቤት አረጋለሁ አባቴ ጋርና ከታች ሆኜ ስላየሁት ዲቤት የማረጋው ከታች ከማየው እይታ ነው። ይሄ መሆን አይችልም ይሄ ይሆናል ስል ግን ዝም ብዬ አጠገቡ መጀመሪያ በሆን እሱ የሚለውን ነገር ነው እንትን ማረጋው ማለት ነው የምመልሰው። የሆነ ራሴ ጠንካራ የሆነ እንትን አይኖረኝም። ምንድነው ከስር ስለምትመጣ ከስር ግን ይሄ ነገር ሲወርድ አይሰራም። ብዙ ጊዜ የሚፈልገውን ፐርስፔክቲቭ ከላይ ያለው ሰውዬ ከስር ምን ይመስላል እኔን ወይ ሰዎች እንትን ብለው ምንድነው ይሄ የአለቃነትና እንትን አንዳንዴ እንትን ስለሚኖር ያንን ዝም ብሎ መውሰድ ምናምን ሊኖር ይችላል። እኛ ፒር ቱ ፒር ስለምናወራ አይ ኖ ይሄ ሊሆን አይችልም፣ ይሄ የማይሆንበት በዚህ ምክንያት ነው
የማለት ኮንፊደንስ ይኖራል ከታች በደንብ አንደርስታንዲንግ ሲኖር ማለት ነው። ጥሩ ነው ሐሳብ በጣም ጥሩ ነው። ጥሩ ነው ግን ሁሉን ካወቀ በቃ ሁሉን ካወቀ ይወስዳው ውጪ ሲሄድ እኔ ምንም ስጋት የለብኝም እሱ ሁሉን ነገር ይሰራል። በጣም የተቸገረበት ነገር ካለ ብቻ ነው የሚደውልልኝ እንጂ በቃ በራሱ ይወስናል። በተለይ ማወቁ ሁሉም ጋር ያለውን ነገር ማወቁ ዋና እሱ ነው። ሁሉም ጋር ያለውን ነገር ያውቀዋል። በቃ ያውቀዋል ሁሉም ጋር እሱ ነው ትልቁ አድቫንቴጅ። እዛ ቢሮ አሁን እኔ ሲሄድ ወደ እኔ መጣ ወረቀት ወደ እሱ ነው የሚሄደው። ኦልሬዲ ተለማምደዋል። ምንም አዲስ ነገሩ አይደለም። ወዲያው ስራውን ያስኬደዋል እና ጥሩ ነው። ያንተም ሐሳብ ጥሩ ነው። ገፋበታለሁ። እሺ ቲንክ